ሰላም ጤና ይስጥልን። ኦርቶ ኒውስ ጀምሯል። ዋና ዋና ዜናዎችን በማስደመጥ እንጀምራለን። ግድያና ጥቃትን የተመለከቱ የምርመራ ውጤቶች ትኩረት አግኝተዋልንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በደቡብ ወሎ ሀገረ ስብከት በሚገኘው ገዳም መናንያን ላይ አሰቃቂ ያሉትን የድሮን ጥቃት የተፈጸሙትን ለፍትህ እንዲቀርቡ መጠየቃቸው ይታወሳል። ይህን ተከትሎ ጉዳዩ ከምን ደረሰ የሚለውን ሐሳብ በስፋት እናቀርብላችኋለን። እንዲሁም በምስራቅ አርሲ ወረዳዎች ከ450 በላይ ሰዎች የመገደላቸው ዜና የተዘገበ ሲሆን የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉም ሰፋ ያለ ጥንክር አቅርቦልናል። መረጃዎችን በስፋት ይዘናል። በህወሓትና በፌዴራል መንግስቱ መካከል ከፍተኛ ውጥረት ነግሷል። ይህንንም በዛሬ ጥንክራችን የምናስደምጣችሁ ነው የሚሆነው። በቅድሚያ ቆየት ያለውን የሰብአዊ መብቶች ጉባኤ በስፋት አጠናክረን በምስራቅ አርሲ ስለተፈጸመው ጥቃት ወደ ማቅረቡ እናምራለን። በምስራቅ አርሲ ወረዳዎች ከ450 በላይ ሰዎች የመገደላቸውን ዜና ኢሰመጉ የኢትዮጵያ ሰብአዊ መብቶች ጉባኤ ዘገበ። በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ጀምሮ እስከ ግንቦት 24 2018 ዓ.ም ድረስ የተፈጸሙትን የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ኢሰመጉ ይፋ ባደረገበት 158ኛው ልዩ መግለጫው ቢያንስ ከ450 በላይ ንጹሃን ዜጎች በአርሲ ምድር መገደላቸውን ዘግበዋል። ሀገር በቀል የሰብአዊ መብቶች ተሟጋች ድርጅት 37 ገጾች ባሉት ሪፖርቱ መሰረት በዞኑ በሚገኘው 9 ወረዳዎች ውስጥ በታጣቂዎች ማንነትና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ሕይወት ከማለፉ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታ እንዲሁም ለአስገድዶ መሰወር ተዳርገዋል ብለዋል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውንም መውደማቸውንም አመላክተዋል። ኢሰመጉ ባካሄደው የመስክ ምልከታ መረጃም የማሰባሰብ ስራ በጥቃቶቹ ሳቢያ በየወረዳው የተመዘገበውን የሟቾች ቁጥርም እንደሚከተለው አሰናድቷል። በመርቲ ወረዳ 117 ሰዎች፣ ሽርካም 116 ሰዎች፣ ጀጁም 101 ሰዎች፣ ሮቤ 47 ሰዎች፣ ጉና 26 ሰዎች፣ ሆንቆሎ ዋቤም ወረዳ 20 ሰዎች፣ ሙኒሳ ወረዳም 19 ሰዎች፣ አስኮ ወረዳም 5 ንጹሃን ዜጎችና 4 የህዝብ ሚሊሻዎች፣ አርሲ ሽሬ ወረዳም 3 ሰዎች በተጠቀሰ ጊዜ ሰሌዳ ውስጥ ህይወታቸው አልፈዋል። ጉባኤው የሟቾችን ስም ዝርዝር ከነምስላቸው አስገድፎም በሪፖርቱ ጠቅሷል። ከግድያው ጎን ለጎን በሽርካ፣ ሮቤ፣ ጀጁ፣ መርቲና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎችም በታጣቂዎች ታግተው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍለው ያስለቀቋቸው ቢሆንም የበርካቶቹ ሁኔታ ግን እስካሁን ያሉበት ነገር እንዳልታወቀ ተነግሯል። በጥቃቶቹ ወቅትም በህፃናትና በአረጋውያን ላይ ከባድ የአካል ጉዳት መድረሱም ሪፖርቱ አስረድቷል። የደህንነት ስጋቱ በዞኑ ከፍተኛ መሆኑን የጠቀሰው መግለጫው በጀጁ 6216፣ በሽርካም 3746፣ በአስኮ 2133፣ በሮቤ 1270፣ በመርቲ 1036፣ በሙኒሳም 29፣ በጉና 21 ወረዳዎች በጠቅላላው ከ14000 በላይ ዜጎች መፈናቀላቸውን አስረድተዋል። በተጨማሪም እድሜ ጠገብ አብያተ ክርስቲያናት መቃጠላቸውን፣ መዘረፋቸውና በስጋት ምክንያትም መዘጋታቸውን ይፋ አድርገዋል። ኢሰመጉ ድርጊቶቹ በህገወጥ ሙስና፣ በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳይ ነው ብለዋል። በመሆኑም የፌዴራልና የክልል መንግስታት ዘላቂ ጥበቃ እንዲያደርጉም፣ ጥሰት ፈጻሚዎችን ለፍርድ እንዲያቀርቡም፣ ለተጎጆችም ካሳ እንዲከፍልና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። ተቋሙ አክሎም የኦሮሚያ ክልል ጸጥታ ኃይሎች ንጹሃንን ከጥቃት መጠበቅ ካልቻሉ የፌዴራል የጸጥታ ኃይሎች ጣልቃ እንዲገቡም መጠየቃቸው ታውቋል። በቀጣይ ግድያና ጥቃትን የተመለከተ የምርመራ ውጤቶች ትኩረት አግኝተዋልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በደቡብ ወሎ ሀገረ ስብከት በሚገኝ ገዳም መናንያን ላይ
አሰቃቂ ያሉትን የድሮን ጥቃት የፈጸሙ ሰዎች ለፍትህ እንዲቀርቡ መጠየቃቸው ይታወሳል። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ይህንኑ ድርጊት በጽኑ ያወገዘው የዓለም አብያተ ክርስቲያናት ምክር ቤትን በበኩሉ በጉዳዩ ላይ ፈጣን፣ ተአማኒ፣ ግልጽና ገለልተኛ ምርመራም እንዲደረግ ጥሪ አቅርበዋል። በሌላ በኩል ባለፉት 4 ዓመታት በኦሮሚያ ክልል ምስራቅ አርሲ ዞን በታጠቁ አካላት ከ430 በላይ ሰዎች መገደላቸውን ዝርዝር በወቅቱ መዘገቡ ይታወሳል። በመሆኑም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ቅዱስ አቡነ ማትያስ ፓትርያርክ በደቡብ ወሎ ሀገረ ስብከት በቦረና ወረዳም በጊዮን አባይ ቅድስት አርሴማ ገዳም አቡነ አረጋዊናም ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ሐምሌ 15 2018 በተፈጸመው ጥቃት የመናንያን መነኮሳት ሕይወት በግፍ መጥፋቱን እንዲሁም በርካቶቹ መቁሰላቸውን በገዳሙና በንዋያተ ቅዱሳት ውድመትም መድረሱን ጠቅሰው ከፍተኛ ሐዘንም እንድትሰማቸው ገልጸዋል። በዚህ ዕለት በሀዲያና ስልጤ ሀገረ ስብከትም የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን የገለጹት ቅዱስ ፓትርያርኩ ድርጊቱ ፍጹም ተቀባይነት የሌለው የተወገዘ ተግባር ነው ብለዋል። ይህን ጥቃት የዓለም አብያተ ክርስቲያናት ምክር ቤት አውግዟል። የዓለም አብያተ ክርስቲያናት ምክር ቤትም ይህን ወንጀል ባወገዘበት መግለጫው ፈጣን፣ ተአማኝና ግልጽ እንዲሁም ገለልተኛ ምርመራም እንዲደረግ ጥያቄ አቅርበዋል። መንግስት በኦርቶዶክስ እምነት ተከታዮች ላይ የደረሰውና የሚደርሰውን ጥቃት እንዲያስቆም ብቻ ሳይሆን ያጠፉት እንዲጠየቁም ተጠይቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ አሰቃቂ ጥቃት የፈጸሙት ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራትም ደህንነታቸው እንዲጠበቅ፣ ለተጎዱትም ተገቢው ድጋፍ እንዲደረግ አበክረን እንጠይቃለን ሲሉ ጠይቀዋል። ለመሆኑ ይህ መሳይ ወንጀል ዓለም አቀፉ ትኩረት አግኝቷል ወይንስ አላገኘም በሚለው ጉዳይ አቶ ያሬድ ኃይለማርያም ምልከታቸውን ተናግረዋል። የዓለም አቀፉ ማህበረሰብ በመንግስታትም ደረጃ ድምፃቸው ብዙ ሲያሰሙ አይታዩም። በኦርቶዶክስ እምነት በአማራ ብሔር ተወላጆች ላይ፣ በሌሎችም ብሔር ተወላጆች ላይ በተለይ ኦሮሚያ ክልል ውስጥ ተከታታይ የሆኑ ጥቃቶች ሲፈጸሙ ነው የኖሩት። እነዚያ ጥቃቶችም የሚመጥን ዓለም አቀፍ ትኩረትም እስካሁን አላገኙም ብለዋል። በመጨረሻ በህወሓትና በፌዴራል መንግስቱ መካከል ጦርነት ሊቀሰቀስ እንደሆነ ታወቀም። ከሰሞኑ በህወሓት በኩል የተሰጡ የሚገኙ ተደጋጋሚ መግለጫዎችና ከፌዴራል መንግስቱም የተሰሙ ያሉ ጉዳዮች አሁንም ዳግም ጦርነቱ ሊቀሰቀስ የሚችልበት የመጨረሻ ጫፍ ላይ ደርሷል የሚል ምልከታ ሳይቷል። ህወሓት ከኤርትራ ከፍተኛ ባለስልጣናት ጋር ግንኙነት እንዳደረገና በትግራይም በመቀሌ አቀባበል እንዳደረገላቸው የታወቀ ሲሆን በፌዴራል መንግስቱ በኩልም ከፍተኛ የሆኑ ዘገባዎች ሽፋን ሰጥቷቸው የተነገሩ እንደሆነ ታውቋል። ምናልባትም ጦርነቱ አሁንም ከ4 ዓመታት በኋላ በድጋሚ ሊቀሰቀስ እንደሚችል ፍንጭ የሚያሳይ ሆኗል። ብዙሃኑም ከትግራይ እየወጡ የተሰደዱ እንደሚገኙ ታውቋል። በዚህ ጉዳይ ላይ ሌሎች ዝርዝር ጥንክሮችን በቀጣይ ይዘን እናቀርብላችኋለን። በሌሎች ወጃዎች እንመለሳለን።